ሰላም ጤና ይስጥልኝ። እንዴት ናችሁ? ዛሬ የተሰማኝን ነገር ለመናገር ነው የመጣሁት እና ዛሬ የሰማሁት በሀቢባ ቤት ደስ አላለኝም። ግን እኔ የምለው ነገር 3-4 ልጅ ወልደን ማስተዳደር ካልቻልን ሳይሆን ሃይማኖታችን ይፈቅድልናል ምናምን ምንም ችግር የለውም ብላችሁ በድፍረት የምትናገሩ ወንዶች እንደዚህ ብትዘቀዘቁ የገማ ካልሲ ከውስጣችሁ ዱብ ዱብ ብሎ የሚወርድ ምንም ነገር የሌላችሁ ሰዎች 3-4 ሴት አግብታችሁ በሴት ልጅ ህይወት የምትጫወቱ እግዚአብሔርን የማፈሩ ወንዶች ግን ሰላም ናቸው። በጣም የሚገርመኝ ደግሞ የወራስ ቤዛ ማማይቼ ብርድ ሳይነካት ምን ሳይነካት ትጋፈጥ ህይወትን አየህ። እጇን ላንተ አጣጥፋ ስለሰጠች ብቻ መራርነትን ሳታይ አንተ እንደ በጥቤ ትጫወትባታለህ። አስረግዛሃት ሄደህ ሌላ ሴት ታገባለህ ሳትነግራት። ምክንያቱም እሷ ያንተ ምንድን ነች? እሷ ያንተ ዕቃ ነች። እኔ ስለ ፌሚኒስቶች በጣም መቃወም ሴት ነኝ። በቃ እነዚህ ደግሞ ግን እነሱ ናቸው ስለ ሴት ልጅ ጥልቅ ስለ ሴት ልጅ ጉዳት ያዩት። አያችሁ፣ ሃይማኖት እንኳን ይፈቅድልናል። 3-4 ሚስት ማግባት ይችላለሁ። ብርድ ሳይነካት የወራስ ቤዛ እያሟለሁ አኖራታለሁ። ሆዷን ከሞላች ድስት ካንፈቀፈቀች የእሷ ህይወት ነው ብሎ እኮ እሱ እኮ ነው ህይወቱን ያመጣሽና አኖርሻለሁ ብሎ አምጥቶ የእሱን ድስት አንፈቃፋቂ አድርጎ ያንቺን ህይወት የሚወስንልሽ። በጣም ነው የሚገርመው። በጣም ይገርማል። ሚስቴ ወታ ቢዝነስ ትስራ፣ ሚስቴ ህይወቷንም እራሷንም ቻለንጅ አድርጋ ሰርታ ትምጣ በምንም ብሎ ይኸውልሽ ቁጭ አድርጎ አስቤዛ ስለሞላልሽ የኔ ቆንጆ ረዳሽ አይደለም፣ እየገደለሽ ነው። አየሽ፣ ወጥተሽ ስትጋፈጪ መራርን ሆነ ጣፋጭነቱን መታቂው የሳኔ ነው። እሷ አየሽ እያስፈራራሽ ነገ ሄዳለሁ እያለሽ አፉን እየከፈተ አንቺ እቺ ልጅ እርጉዝ ነች፣ የ5 ወር ነች። ሄዶ ሌላ ሴት ጋር ሄዶ አግብቶ መጣ። 3ኛ ሴት 11 አመት ልጅ ለሌላ ሴት ከሌላ ደግሞ ሴት አለው። ወታ አልተናገረችም። የልጇም 11 አመቱ ነው። ልጇ ምን ይሰማዋል? ሞራል እየጠበቀች እኔ በጣም ልጄን እወዳለሁ። ልጅ የሰጣችሁ እኮ ያቺ ሴት ነች እንጂ ከሰማይ ከጉድጓድ ቆፍረክ አይደለም ልጅ ያመጣከው። ያ ልጅ የሚገኝ ከሆነ ለምን ከጉድጓድ ቆፍረክ አታወጣም? አንተ እናቱን ሳታከብር ልጄን እወዳለሁ ውሸታም ነህ። ይኸውልሽ የእኔ እናት ልንገርሽ፣ የወራስ ቤዛም ቢያመጣ ቤት ኪራይ ቢከፍል የሚኖርበት ቤት ነው። አንፈቅፍቀሽ የምታቀርብለት ምግብ ነው። ሌላ አዲስ ነገር የለም። እሺ የኔ ቆንጆ ሂድና ተማሪ። እኔ አንድ ነገር በሆን ነገ ለልጆቼ አንቺ አለሽ። ቢዝነስ ልክፈት፣ ሂጂ ወጣ በይ፣ ሰው አግኘ የሚልሽ ከሆነ እሱ ጥሩ ባል ነው። ከሰው ጋር እንዳትገናኝ፣ እንዳትሰሪ ወይም እንዳትማሪ የሚያደርግሽ ወንድ መቃብርልሽ የሚቆፍርልሽ ወንድ ነው።
ቁጭ አድርጎ እያበላሽ እያሰባሽ ወጣት ፍለጋ የሚሄድ ነው። አንቺ አረግሽ እሷ ስለማሰጠኝ ነነነነ ብሎ ሄዶ ሌላ ሴት ጋር እንደዚህ ነው። አንቺም የመጣሽ እንደዚህ ነው። እጣ አደልሽ ምንም የለም። አንቺ ላይ ይሄዳል ነገር መሄድ የለመደ ወንድ በዛም መጠን ደግሞ ይኸውልሽ የኔ እህቶቼ ወንድ ልጅ በጣም የሚሄድ ወንድ የሚያመጣብሽ አጋንንት ነው። የዝሙት አጋንንት፣ ያንቺን እድል የሚዘጋ አጋንንት፣ ጸጋሽን ሞገስሽን የሚዘጋ አጋንንት፣ በዝሙት የሚተላለፍ ከባድ 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 የርኩስ መንፈስ አለ። በምንም ይሁን በምንም ይሁን በምንም ይሁን ይሄ የሃይማኖት የፈጠረው ከለላ እንጂ የተቀደሰ ጋብቻ አይደለም። የተቀደሰ ከሆነ የተቀደሰ ስልስ ውስጥ እኔ መግባት አልፈልግም። ባይዘው ኦኬ የኔ ናት። ወጣቶች ከሰማችሁ አንድም ሆነ ሁለቱም ከሰማችሁ ሸቅሉ፣ ገንዘባችሁን ያዙ። ይሁ ዛሬ ቴክኖሎጂ ሁሉን አደባባይቶታል። እነዚህ እኮ ጥቂቶቹ ናቸው። ደግሞ ስንት ደግሞ ውስጥ የሚሰለሰሉ አሉ፣ ናላቸው የጨለለ አለ። ስለዚህ ገንዘባችሁን ሸቅሉ። ገንዘብ ሲኖርሽ ፓወር አለሽ፣ ኃይል አለሽ። ቢሄድ ቆመሽ ትኖሪያለሽ። ለልጅሽ አታስቢ። አየሽ፣ በሱ ጠምዞ ቁጭ አድርጎ እንደፈለገ ጆከር እያጫወተ መቀመጥ የሚፈልገው ወንድ በሱ ላይ ስትወድቂ ነው። ሸቅሉ። ልጅ መውለድ ከፈለጋችሁ እኔ እንትን ልበላችሁ። ልጅ መውለድ ስትፈልጉ ውለዱ፣ ግን ጥገኛ አትሁኑ። በባል አባትነት ግን ኑሪ የራስሽን ላይፍ። ከሄደ ሂድ አለሻ አለሽ ትከሻ ሰባብሮ አይጥልሽም። ፓወር አለሽ። ወደዳችሁም ጠላችሁም ከምድር በታች ያለው ፓወር ገንዘብ ነው። መኒ ኢዝ አ ፓወር። አለቀ። ገንዘብ ያላት ሴት እንደዚህ በአደባባይ ተሰጣ። ስለዚህ ሰርታችሁ ገንዘባችሁን ያዙ። ትዳር እግዚአብሔር ፈቀደው ይሆናል። ካገባሽ ከፈለግሽ ወልደሽ አባትነቱን እየመጣ ቼክ የሚያደርገው የራስሽን ህይወትሽን የማይጎትትሽ ትዳር ተብሎ ግን ቁጭ ብለሽ የእሱን ድስት እያፈቀፋክሽ በየአይነቱ እየቀቅሽ የእሱን ፊት እያየሽ ከዛ ደግሞ ላይሽ ላይ እየሄደ ልጅ እየወለደ አንቺ የሚገባውን ክብር ለሌላ ሴት እየሰጠ የኔ እናት እሱ ምን ሆነ? አንቺ ነሽ እኮ እንደ ፊኛ ትወጣጠሪያለሽ ልጁን ይዘሽ። ሲወጣ ደግሞ ይረግባል። ያንቺ ሰውነት ነው። 3 ልጅ ብትወልጂ 33 ጊዜ እየተወጠረ እንደ ፊኛ እየተወጠረ የሚላቀቀው የሚረግበው እሱ ምን ተካሄደበት ሰውነቱ ላይ? ምንም። ለዚህ ነው እንደፈለገ ማድረግ የሚፈልገው የኔ እናት። ስለዚህ ራስሽን ውደጂ፣ ለራስሽ ቁሚ። ያ ለራሴ መጀመሪያ እኔ ያ ፈርስት ሚ ብላለች ሀቢባ። ያ ለራስሽ ቁሚ የኔ እናት። ግልጥ አድርገሽ ዙር ብለሽ ህይወትሽን ከወንድ ውጭ ህይወት የለም አለ ግጥም አድርጓል። ከሱ በፊት ኖረሻል፣ ትኖሪያለሽም እና ለራሳችሁ አስቡ፣ ራሳችሁን ውደዱ። ይሄ ነው መልእክቴ። ያ
ይሄ ነው